ንግግር አስመሳይ ማለት እኮ ዘዊርድ በጣም ያስጠላ ነገር ነው ማለት ነሽ እንደዛ ቃሉ ያ ትክክለሽ ቃሉ ውርድ ነው አይደለ ተግባሩስ ቀላል ነው ተግባሩ በጣም ሲምፕል ነገር ነው አይደለ ቃላቱ ከባድ ነው ተግባሩ ግን ቀላል ነው ማለት ምንድነው ግልጽ አድርጋችሁ ለማውራት ትችላላችሁ ምንድነው የባጤ ቆጥም እያወራችሁ እንትምትሉት አሁን እንዲገባሽ ትፈልጋለሽ የምታውቂው ነገር በድጋሚ እንድናስረዳሽ ትፈልጋለሽ አታስመሲ ምንድነው ማስመሰል በቃ ትናንት መታረጋቸው ነገሮች በጠቅላላ እያስመሰልሽ ነው አብርሃምና ሩታ ላይ ጥሩ ነገር ለመፍጠር አትሞክሪ እኔም ሸኘዋ በረግን በቃ አስፈላጊ ሆኖ አልታየኝም በዚህ ሰዓት ምክንያቱም ፈጣሪም ክፉን በክፉ መልሶ አይልም ለኔ የሚገባኝን ነገር ሁሉ ከፈጣሪ ያገኛለሁ እሱን ግን በጣም ነበር የወደድኩት በጣም ነበር ያፈቀርኩት ማለት ብዙ ነገሬን ትችይለታለሁ በጣም ብዙ ነገሬን ከኔ ይልቅ ለሱ ነበር የማስበው እኔ እንጃ ምን ብዬ ማስረዳት እንዳለብኝ አላውቅም ግን ያው ይሄ ሁሉ ካልገባውና እንደዚህ አይነት ነገሮች ለኔ አይገቡኝም ብሎ ካሰበ እንግዲህ የሚመረጡትን ምርጫ መርጬ እየተጓዝኩ ነው ሄጃለሽ ይሉኝ እሱም እንግዲህ የፈለገውን የሚፈቀደውን ኑሮ እየኖረ ነው ስለዚህ ባለበት እግዚአብሔር አምላክ ሰላም ያርገው ጤናውን ይስጠው ምንም አይጉደልበት ማለት ካሉት ነገሮች የበለጠ ብዙ ነገር ይጨምርለት ነው ብለው በጣም አድርጌ ነው እናንተንም የማመሰግነው ኦዲየንሶቼን በጣም በብዙ መንገድ ሰፖርት እያደረጋችሁኝ የነበራችሁ አላችሁ እየደወላችሁ ያው አንተ ደስ ይልሃል ደስ እኮ አይልም ሲጀመር እነሱን ማሳዘን እንዴ ምን ማለት ነው ይሄ አሁን ይቅርታን ብለህ ምንም ብለህ ሀሳቧን እንድታስቀይራ ትፈልጋለሁ አለቀ ይሄን ካላደረክ ግን እህቴና ብለህ እንዳጠራኝ ነግሬሃለሁ እየነገርኩ ነው እኔ አንድ እህቴና ብለህ እንዳጠራኝ ይሄንን ነገር አስተካከል ካላሳየኸኝ ማለት ነው ምክንያቱም ህይወት የጀመርከው አድጌያለሁ ትልቅ ልጅ ነኝ ብለህ ነው በራስ መወሰን መቻል አለብህ ይሄንን ነገር ማስተካከል አለብህ ምንድነው አንተ ስምህ የት ነው የቤተሰብ ስም የራስ ስም ሚዲያ ላይ ምንድነው መስማትም ማየትም አልፈልግም እንደዚህ አይነት ነገር ሲጀመር ማለት ነው ነግሬሃለሁ እኔ አሁን አስተካክለ ነገሩ በእግሯ ስር መውደቅ ካለበት ወድቃ እንድታመጣ ግን እፈልጋለሁ ይሄንን ወቅ ይሄ የመጨረሻ ቃሌ ነው ሲጀመር ማለት ነው ይሄን ሳታስተካከል ሲጀመር እኔን እንዳታናግረኝ ሁለተኛ ማለት ነው ሰላም ቤተሰብ እንዴ